እንመለከታለን። በተመሳሳይ ደግሞ ለጣዖታት ከተነገረው በተቃራኒ ለቅዱሳንና ለራሱም ደግሞ ክብር ደግሞ ቅርጾች እንዲቀረጹ ስዕሎችም ደግሞ እንዲሳሉ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። ቅድም ያነሳሁትን የመጽሐፍ ቅዱስ ጥቅስ ደግሜ ልንገራችሁ። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ገጸ ንባብ ስንመለከት አምላካችን እግዚአብሔር በማናቸውም ምሳሌ በሰማይም ካለው በምድርም ካለው ከምድር በታች ከውስጥ ካለው በማናቸውም ምሳሌ ሰዎች አንዳች ነገር ቀርጸው እንዳያመልኩ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። ሰዎች ይሄንን ሐሳብ ይዘው ስዕላት መጽሐፍ ቅዱስ አይደሉም የሚሉ ከሆነ ይሄ ሞኝነት ነው። ምክንያቱም በዚሁ የመጽሐፍ ቅዱስ ክፍል ማለትም በዘጸአት መጽሐፍ ምዕራፍ 25 ላይ 5 ምዕራፍ ወደፊት ሄደብላችሁ ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰሩ አምላካችን እግዚአብሔር አዟል። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? ኦፍ ኮርስ ናቸው፣ መጽሐፍ ቅዱሴ ናቸው። ሌላው ወንድማችን በተደጋጋሚ ሲነስ የነበረው ሐሳብ ለምሳሌ ስለ ስግደት አንስቷል። ሌሎቹ ይሄ አንድ ፕሮቴስታንት የሆነ ሰው በእርግጥ ሊወያይባቸው የሚገቡ ሐሳቦች አይደሉም። ለምሳሌ እኔ እንደ አንድ ኦርቶዶክስ ከአንድ ፕሮቴስታንት ጋር ስወያይ አንተ ከየትኞቹ ሐዋርያት አይተህ ነው በቸርች ውስጥ ቲሸርት የምትሸጠው ጨው የምትሸጠው አይደለም። ኦኬ የቤተክርስቲያኑ ካነን የራሱ ካነን ይሆንና ነገር ግን በሐሳብ ደረጃ ለምሳሌ በልሳን የሚያገለግል ከሆነ ልሳን መጽሐፍ ቅዱስ ነው ወይስ አይደለም ብዬ ነው የሚወያየው። ከዛ ውጪ በቸርች ውስጥ ስለሚያደርገው መንፈሳዊ የሆነ አገልግሎት ሐሳብ አስቻ አላወራው። ነገር ግን ስለ ስግደት ስላነሳ ስግደት ስግደት ሁሉ አምልኮ ነው ወይስ አይደለም? ለቅዱሳት ስለ ስግደት ይገባል ወይ? ኦፍ ኮርስ ይገባል። ለቅዱሳት ስዕላት ስግደት ይገባል። ክርስቲያኖች የክብር ስግደትን እንሰግዳለን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ክብር ለሚገባ ሁሉ ክብርን ስጡ ይለናል። እደግመዋለሁ፣ ክብር ለሚገባ ሁሉ ክብርን ስጡ ይላል። ቅድም ወንድማችን በሐሳቡ ሲጠቅስ በደንብ አድርጋችሁ ካደመጣችሁት ለተቀረጸ ነገር ሁሉ የሚሰግድ የረከሰ ነው፣ ጣዖት ያመለከ ነው እያለ በተደጋጋሚ ሲናገር ነበር። ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የተመለከትኩበት አንዱ ማስረጃ ይሄ ነው የሚሆነው። ኦኬ እደግመዋለሁ። ቅድም ወንድማችን ሲያብራራ ለተቀደሰ ነገር ሁሉ ማነው ለተቀረጸ ነገር የሰገደ ሁሉ በማንኛውም አይነት ነገር ለተቀረጸ ነገር የሰገደ በአጠቃላይ ረክሷል፣ የረከሰ ነው፣ ጣዖት አምልኳል እያለ በተደጋጋሚ ሲናገር ነበር። እደግመዋለሁ። ያው ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የሚያሳይ ነው ይሄ። አንድ የመጽሐፍ ቅዱስ ማስረጃ ለወንድማችን ለማሳየት ልሞክር። አይሆፕ ይሄን የመጽሐፍ ቅዱስ ጥቅስ ይዞት ሌላ ጊዜ እንደሚያጠነው ተስፋ አደርጋለሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 6 ላይ እንደዚህ ይላል፣ ኢያሱም ልብሱን ቀደደ ይላል። ክርስቲያኖች በደንብ አዳምጡ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸው ላይ ትቢያ ነሰነሱ ይላል። ኦኬ በእግዚአብሔር ዙፋን ፊት ነው እንግዲህ ኢያሱ የሰገደው። የእግዚአብሔር ታቦት ላይ የተቀረጸ ምን አይነት ነገር ነበረ? ወንድማችን በደንብ በስፋት ሲናገር ነበረ ስታደምጡት ከነበረ። ለምሳሌ የኪሩቤል መላእክት ቅርጾች በወርቅ ተለብጠው ተቀምጠው ነበረ። ኢያሱ ለኪሩቤል መላእክት ቅርጾች ከታቦቱ ጋር ማለት ነው አብሮ ለተቀረጸው ለኪሩቤል መላእክት ቅርጾችም በግንባሩ ተደፍቶ ሰግዶ ነበረ። ዊች ሚንስ ወንድማችን አይ ይሄ ሰው ለተቀረጸ ነገር ሰግዷልና የረከሰ ነው፣ ጣዖት አምላኪ ነው እያለን ነው ማለት ነው። መጽሐፍ ቅዱስ ከዚህ ተቃራኒ የሆኑ ሐሳቦችን ነው የሚያነሳው። በመጀመሪያ አንድ ሐሳብ ለማጥራት ልሞክር። ለሰላት ስግደት ይገባል ወይስ አይገባም ከማለታችን በፊት ስግደት ሁሉ አምልኮ ነው ወይስ አይደለም የሚለውን ሐሳብ በጣም ሹር ሆነን በመጽሐፍ ቅዱስ ማስረጃ ልናረጋግጥ ይገባል። ክርስቲያኖች ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ትምህርት የለም። አዎ አምላካችን እግዚአብሔር እርሱ የአምላኮች ሁሉ አምላክ ነው። ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ለቅዱሳን ግን የአክብሮት ስግደት እንድንሰግድ መጽሐፍ ቅዱስ ይነግረናል። እስኪ ስለ ስግደት አንዳንድ የመጽሐፍ ቅዱስ ሐሳቦችን ለማንሳት እንሞክር። ስለ ስግደት የሚናገሩ የመጽሐፍ ቅዱስ ሐሳቦችን ለማንሳት ልሞክር። እሺ ኦኬ ዕብራውያን 11:21 ላይ ለምሳሌ ያክል ዕብራውያን 11:21 ላይ ያዕቆብ ሲሞት በእምነት የዮሴፍ ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ኦኬ በዘንጉም ጫፍ ተጠግቶ ሰገደ። እንዲህ አይነቱ ስግደት ያምልኮ ስግደት ነው የምንለው። እንግዲህ በኋላ ላይ ወንድማችን በመጽሐፍ ማስረጃ እንደሚያጠረን ተስፋ እናደርጋለን። ሌላው መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። ኦኬ ለአምልኮተ እግዚአብሔር የተሰበሰቡ ሰዎችን ዳዊት ለጸሎት አነሳሳቸው። ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውን ሁሉ
የአባቶቻቸውን አምላክ እግዚአብሔርን ባረኩ። ከዛስ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይሰማል። ለእግዚአብሔርና ለንጉሱ ሰገዱ። የማነሳቸው ጥቅሶች ምናልባት ለብዙዎቻችሁ አዲስ ሊሆኑ ስለሚችል ጥቅሶቹን ይዛችሁ በደንብ ተመልከቷቸው። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እንዲህ አይነት ስግደት አምልኮ እንለዋለን? ሩት ቦዔዝን አመለከችው ማለት ነው? በጭራሽ። መጽሐፍ ቅዱስ እንደዚህ አይለንም። ይልቁኑ ክብር ለተገባቸው ነገሮች ሁሉ የአክብሮት ስግደት ቅዱሳንስ እንኳን እንደሰገዱ መጽሐፍ ቅዱስ ይናገራል። አብርሃም ለኬጢ ልጆች እንደሰገደ መጽሐፍ ቅዱስ ይነግረናል። ሰው ሌሎችንም በጣም ብዙ ጥቅሶች ያሉ አሰልቺ ስለሆነ ሁሉንም ማንበብ በአጭሩ እነዚህን የመጽሐፍ ቅዱስ ሀሳቦች መነሻ አድርገን ስግደት ሁሉ አምልኮ አይደለም። ስግደት ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ነገር ግን ደግሞ የአክብሮት ስግደትን ክብር ለሚገባው ነገር ሁሉ እንሰግዳለን። ስለ ቅዱሳት ስዕላት ቅድም ስናነሳ ብዙዎቻችሁ እያደመጣችሁ ከነበረ ቅዱሳት ስዕላት የቤተ ክርስቲያን ልሳኖች ናቸው። የቤተ ክርስቲያን ልሳኖች። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉጅ ነው፣ አሁን እኛ ቃል በቃል የምናወራበት። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ጭምር ሰብካለች። ለምሳሌ እኔ ዛሬ ነጠላ አድርጌ የመጣሁት እንዲያምርብኝ ፈልጌ ሳይሆን በምልክት ቤተክርስቲያን ስለምትሰብክ ነው። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ቤተክርስቲያናችን ትሰብካለች፣ ገላጭ በሆነ ቋንቋ ማለት ነው። በቤተክርስቲያናችን ውስጥ የምትመለከቷቸው ስዕላቶች በአጠቃላይ መጽሐፍ ቅዱስን መሰረት ያደረጉ ስዕላቶች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭውን የተቀመጡ ማለት ነው። ስለዚህ ቤተክርስቲያናችን ስዕላዊ በሆነም ቋንቋ ጭምር የክርስቶስ ኢየሱስን ወንጌል የክርስቶስ ኢየሱስን ቃል ትሰብካለች። የክርስቶስ ኢየሱስ ቃል ክብር አለው ወይስ የለውም? ወይ አለው። ስለዚህ ክብር ላለው ለኢየሱስ ክርስቶስ ቃል እኛ ክርስቲያኖች የአክብሮት ስግደትን እንሰግዳለን። ለምሳሌ ለክርስቶስ ኢየሱስ መስቀል የምንሰግደው ስግደት የአምልኮ ስግደት አይደለም። ለመስቀሉ